እኔ እናምናለን። ስለዚህ ያለቀ አልዳንክም ያልከው ተሳስተ ነው ማለት ነው። እኛ ኦርቶዶክሶች ኦፍ ኮርስ አው ድነናል። እኔ እንጃ ስላለ ድህነት ካለው ድህነቱን አያጠውም። እኔ እንጃ ስላለ የሚያገኘው ድህነትም የለም። የመዳን ሂደት አለ። መዳን ሂደታዊ ነው። በአንድ ጊዜ ኮምፕሊት የሚሆን አለ። ፕሮቴስታንት አልዳንም ወይንም አይደንም ብለን ስንናገር ማለት ነው። ጥምቀትን ራሱ ያለመነ ማለት ነው። ሰው መጀመሪያ ሳያምን ሊጠመቅ አይችልም። ቢጠመቅም ጥምቀቱ ቫሊድ አይደለም። ለምን? ሻወር ነው የሚሆነው። ማመን ሲባል ግን ኢየሱስ ክርስቶስ ሞቶልኛል አለቀ ማለት ግን በፍጹም አይደለም። ጥምቀትን ባለመቀበል ምን አደረሉ ማለት ነው? አልዳኑም። ምክንያቱም ጥምቀትን የጌታን ትምህርት የሆነውን ጥምቀትን ምን ስለማይሉ የጌታ ኢየሱስን ትምህርት በትክክልም ስላልተቀበላችሁና ስለማትተገብሩ። አሁን አንድ ሰው ስለ ጌታ መስክረለት ወይም ነግረኸው አምኛለሁ ጌታ ኢየሱስ ክርስቶስን ቢል፣ ሰላም ሰላም ተወዳጆች በያላችሁበት የምድር ዳርቻ የእግዚአብሔር ሰላም ይብዛላችሁ። እንዴት ቆያችሁ? ይህ ብርሃን ፖድካስት ነው። ሁላችሁም ቪዲዮን ማየት ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩ። እንግዲህ ዛሬም ከወንድማችን አቡ ጋር መተናል ማለት ነው። የተወሰኑ ሀሳቦችን አንስተን እናወራለን፣ እንነጋገራለን። ሁላችሁም እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ አደራ ለማለት እንወዳለን። እንኳን ደህና መጣ። እንኳን ደህና ቆይ። እንግዲህ አንዳንድ ሀሳቦችን እንድናወራ ነው እና ምናልባት እንግዲህ ብዙ ጊዜ አይተህ ከሆነ ፕሮቴስታንቶች ኦርቶዶክሶች አልዳኑም፣ ያልዳነ ነው አሁን ድኛለሁ ይላሉ። ወይ ደግሞ አንዱ ሰው ምናልባት ከኦርቶዶክሳዊነት ወጥቶ ፕሮቴስታንት ሲሆን አሁን ዳንኩኝ፣ ብርሃን ወጣልኝ፣ እንደዚህ የሚባሉ ሀሳቦች አሉ። በጥቅል ግን ፕሮቴስታንት ስፔሻሊ ኤሊቶች ኦርቶዶክሶች አልዳኑ የሚል እምነት አላቸው። በተመሳሳይ በኦርቶዶክስ ሳይድ ደግሞ እኛ ፕሮቴስታንቶች ድነዋል ወይንስ አልዳኑም ብለን እናምናለን? ምን ብለን ነው የምናምነው? በእርግጥ ፕሮቴስታንቶች ድነዋል? አሁን ከዚህ ጉዳይ ጋር በተያያዘ ማወቅ ያለብን ነገር ምንድን ነው? እነሱ አልዳኑም ሲሉ ምን ለማለት ፈልገው ነው የሚለውንም እናንሳና ከዛ እኛስ የእኛ ደግሞ ቴዎሎጂ ምንድን ነው የሚለውን ነገር ደግሞ የተወሰነ እንዳስሳለን። እነሱም እንግዲህ ከኦርቶዶክሶች አልዳኑም፣ በእርግጥ ሁሉም አይደለም የሚሉት ብዙ አሉ። አይ አልዳኑም ማለት አንችልም የሚሉ ማለት ነው። አልዳኑም ብለው የሚሉ ደግሞ የሚያቀርቧቸው ምክንያቶች ምን አይነት ናቸው? ለምሳሌ አሁን ድኛለሁ የዘላለም ሕይወት አለኝ ብለው አያምኑም ይላሉ ኦርቶዶክሶች። እኛ ግን እንላለን ድኛለሁ የዘላለም ሕይወት አለኝ እንላለን። ስለዚህ በቃ ሀሳብን ቀይር ድኛለሁ ማለት ነው አንተ እንትን ወይም ደግሞ በእምነት ብቻ መዳን እንዳለ አይቀበሉም ይላሉ። አሁን አይታል ሰው ሰራሽ አረኩ። አሁን ደግሞ በእምነት ብቻ መዳን የሚባል የመጽሐፍ ቅዱስ ትምህርት የለም። ስለዚህ እንደዛ አናምንም። እንደዛ ስላላመንን አልዳንክም የምትለኝ ከሆነ አልዳን እምነት ብቻ የሚል ሰው ሰራሽ ትምህርት አላምንም መቼም ቢሆን። እኔ ጌታ ኢየሱስን ትምህርት እንጂ ሰው ሰራሽ ትምህርት ላምን አልችልም። እንዲህ ከጌታ ኢየሱስ በተጨማሪ ሌሎች ቅዱሳንን ያመልካሉ እንደዚህ ይሄ አሉባልታ ነው። በየትኛውም ዶክትሪኔ አመልካለሁኝ ብዬ እስካላመንኩኝ፣ በመሰረታዊነት ደግሞ ልቤ ውስጥ በጣም እኮ ትልቁ ነገር እሱ ነው። ባይዘ ልቤ ውስጥ ድነናል ብለን ስንልና እነሱ አልዳናችሁም ሲሉን ፖይንቱ አሁን ለምሳሌ ይሄ የተለያየ መልከታ አይደል? አንዱን መጽሐፍ ነው የምንይዘው። ባይዘ ሁላችን ክርስትና በሚለው ጥላ ስር ላይ ያለ ነው አይደል? ስለዚህ እኛ ቅድም እንዳልከው ለምሳሌ አልዳናችሁም ሲሉን እኛ የሚያቀርቡልን ምክንያት አሁን ድናሃለው ብትለው አንድ ኦርቶዶክስ አላውቅም እኔ እንጃ ነው የሚለው። ሲኦል ነው የምትገባው፣ ገነት ነው የምትገባው አሁን ብትሞት ብትለው እኔ እንጃ ይልሃል ብለው ያው ብዙ ጊዜ ይህን አስተማሪዎቻቸውም ጭምር ያነሳሉ። ስለዚህ እኛ ኦርቶዶክሶች ኦፍኮርስ አው ድነናል። በማንዳንን አይደል? ይሄ መዳንን ለያይተን ኢኒሻል ሳልቬሽንን ወይ ደግሞ የመጀመሪያውን መዳን ኦፍኮርስ እንዲሁ በጸጋው ድነናል ብለን እናምናለን አይደል? በመጽሐፍ እንደተጻፈ በአባቶችም ትምህርት እንዳለው በጸጋው ድነናል፣ ከዘላለም ሞት አምልጠናል፣ የዘላለም ሕይወት ተቀብለናል። ከዚህ ቀጥሎ ግን እኛ በቃ ብለን ዋን ታይም አክሽን ወይ ደግሞ አንድ ጊዜ የሚሆን ድርጊት የአንድ ጊዜ አይደል? መዳንን ቅጽበታዊ አድርገን አናየምኛ። መዳንን ቅጽበታዊ አይደለም ሂደታዊ ነው። ለምሳሌ መዳን ሂደታዊ ነው ስንል ቅጽበታዊ አይደለም ስንል ክርስቶስ ፍጹም መዳን ሰጥቷል። እኛ ግን ፍጹም መዳን አልተቀበልን። ፍጹም መዳን አልተቀበልን ማለት መሰለ። ለምሳሌ ይሄ ገና እኮ ወደፊት አሁን የሚያረጅ የሚታመም አይደል? የሚሞት ነው ይሄ አካላችን አይደል? ወደፊት ግን ነው አይደል? ገና ቆሮንቶስ 5 ላይ ቅዱስ ጳውሎስ እንደሚል የሚሞተው የማይሞተው የሚበሰብሰው የማይበሰብሰው ነው ይለብስ ዘንድ ይነሳል ይላል። የዛኔ ምን ይሆናል ማለት ኮምፕሊት የሆነ ሳልቬሽን ወይ ደግሞ ፍጹም የሆነ መዳን ተቀበልን እንወርሳለን ማለት ነው። ይሄ ህመም የሌለበት ስቃይ የሌለበት መከራ የሌለበት ማርጀት የሌለበት አይደል? ያንን ህይወት መኖር እንጀምራለን። ይሄንን መዳን ግን ከዘላለም ሞት መትረፍን ግን ከዛ ከጨለማው ዓለም ወይ ደግሞ ከሞት ድንኳን መውጣትን ነፃ ወጥተናል፣ ድነናል። አዎ ብለን ቀጥለን የምናብራራው የመዳን ሂደት አለ። መዳን ሂደታዊ ነው፣ በአንድ ጊዜ ኮምፕሊት የሚሆን አይደለም። ለዛ ጌታም ራሱ ምን ብሏል? እስከ መጨረሻ የሚጸና ምን ይላል? ይድናል ብሏል። እነሱ ግን ይሄን አሁን ይሄ ሂደታዊን ተውና ኢኒሻል ሳልቬሽን ራሱ ወይ ደግሞ የመጀመሪያውን መዳን ራሱ ድነዋል ወይ ፕሮቴስታንት? ኤግዛክትሊ ጥሩ ጥያቄ እሱ ነው። በነገራችን ላይ በአጭሩ ፕሮቴስታንቶች አልዳናችሁም ሲሉን
ለምሳሌ ራሳቸውን እንጠይቅ። በቃ አንድ ሰው ለመዳን ምን ማመን አለበት በለው። እኔን ማመን አለበት ሲል በቃ እናምናለን፣ ስለዚህ አለቀ። አልዳንክም ያልከው ተሳስተ ነው ማለት ነው። በኢየሱስ አምላክነት ማመን አለበት፣ አዳኝነቱ መቀበል አለበት፣ እንቀበላለን፣ እናምናለን። ስለዚህ ተሳስተሃል፣ በቃ አልዳንክም ስትለን ማለት ነው። ዛሬ ላይ በትሞት ገነትን ትወርሳለህ አትወርስም ሲባል እኔ እንጃ የሚል ክርስቲያን ይኖራል። እኔ እንጃ ስላለ ምንም የሚፈጠር ነገር፣ እኔ እንጃ ስላለ ድህነት ካለው ድህነቱን አያጠውም። እኔ እንጃ ስላለ የሚያገኘው ድህነትም የለም። አንተ እርግጠኛ ስለሆንክ አይደለም የምትወርሰው። እኔ እርግጠኛ ስላልሆንኩኝም ደግሞ መንግስተ ሰማያት አይቀርብኝም። አንድን ሰው የእግዚአብሔር መንግስት የሚወርሰውና የማያወርሰው በመጽሐፍ ቅዱስ ላይ በጌታ በኢየሱስ ክርስቶስ ላይ ያለው እምነትና ህይወቱ፣ ምግባሩ፣ ክርስቲያናዊ ህይወቱ እንጂ ዛሬ ብትሞት ገነት ትገባለህ ሲባል አዎ ገባለሁ ያ አልገባም የሚለው ንግግሩ አይደለም። ለዚህ ጥያቄ ያለው ምላሽ በፍጹም አይደለም። በመጽሐፍ ቅዱስ ላይ በክርስቶስ ላይ ያለው እምነትና ህይወቱ ነው መሰረታዊ ነገር ማለት ነው። ስለዚህ ድነናል፣ ምንም ጥያቄ የሌለው ነገር ነው። እኛ ግን እነርሱን አልዳኑም ስንል ለመዳን ጌታ ኢየሱስ ክርስቶስ የግድ ያስፈልጋል ብሎ ያስቀምጣቸውን መሰረታዊ ነገሮች አታሟሉም እያልን ነው ማለት ነው። ስለዚህ ፕሮቴስታንት አልዳንም ወይንም አይደንም ብለን ስንናገር እግዚአብሔር እንደው በምህረቱ እግዚአብሔር በህግጋቱ ስለማይታጠር እርሱ ኤክሰፕሽናሊ የሚያድናቸው ድንገት ካሉ እግዚአብሔር አምላክ ያድናቸው። እኛ ሁሉም ቢድኑ እኮ ምኞታችን ነው። ምንም የጥላቻ ጉዳይ እኮ አይደለም። ፕሮቴስታንት ቀርቶ ሙስሊሞች ሁሉ ቢድኑ እኮ ደስታችን ነው። ደስ የማይለው ክርስቲያን ሰፊ ነው ቦታው ገነት ላይ በጣም ነው ደስ የሚለን። ክርስቲያን ሆኖ ሰዎች እንዳይድኑ የሚፈልግ ካለ ጤነኛ አይደለም ማለት ነው። ክርስትናው ራሱ ያጠያይቃል። እግዚአብሔር አምላክ ሰዎች ሁሉ እንዲድኑ ይፈልጋል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ ሰዎች ሁሉ ሊድኑ በሚወድ በእግዚአብሔር ዘንድ ይላል። ስለዚህ እግዚአብሔር አምላክ ሰዎች ሁሉ ቢድኑ ደስታው ነው። ስለዚህ እኛም እንድትድኑ እንዴ በእጅግ በጣም ብዙዎቻችሁ እኮ ወንድሞቻችን፣ ጓደኞቻችን፣ ዘመዶቻችን ምናምን ናችሁ። ስለዚህ የእናንተን አለመዳን በፍጹም አንሻውም፣ አንፈልገውም። እናንተ እንድትድኑ የምንፈልገው ነገር ግን ቴዎሎጂክሊ ግን ከክርስቶስ ኢየሱስ ትምህርት አንጻር ከመጽሐፍ ቅዱስ ትምህርት አንጻር ግን ለመዳን የግድ አስፈላጊ የሆኑትን መሰረታዊ ነገሮች ስለማታደርጉ ወይንም ስለማታምኑባቸው አትድኑም ወይንም አልዳናችሁ። እነዛ መሰረታዊ ነገሮች ምንድን ናቸው? ለምሳሌ መጀመሪያው እምነት ነው፣ ማመን ነው። ማመን ሲባል ግን ኢየሱስ ክርስቶስ ሞቶልኛል አለቀ ማለት ግን በፍጹም አይደለም። ማመን ሲባል ኢየሱስ ክርስቶስ የኢየሱስን ማንነት ማመን አለብን። ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ ማመን አለብን። ኢየሱስ ክርስቶስ ለአንተ ሲል ያደረገውን ነገር ማመን አለብን። ሞቶልኛል፣ ስለ እኔ ሲል ሰው ሆኗል፣ ተሰቃይቶልኛል፣ ሞቶልኛል። ስለዚህ ማንነቱ አለ፣ ለአንተ ያደረገልህ ነገር አለ። ሶስተኛ ላይ ምን አለ? ትምህርቱ አለ። ትምህርቱንም ማመን አለብን። ትምህርቱን ሳታምን በኢየሱስ አምናለሁኝ እንዴት ይባላል? ትምህርቱን ሳታምን ሞቶልኛል ስላልክ ብቻ በኢየሱስ አምናለሁኝ ማለት አችልም። ያደረግልህንና ትምህርቱን አምነ ኢየሱስ ክርስቶስ ግን እውነተኛ አምላክ አይደለም ብትል ወይም ደግሞ ኢየሱስ ክርስቶስ ሁለት ባህሪ አለው እያልክ በፍጹም ድነትን አታገኝም። የኢየሱስ ማንነት ለድነታችን የግድ አስፈላጊ ነው። በኢየሱስ ማንነት ላይ የምታምነው ነገር ኢየሱስ ያደረገልህን ማመንም ለድነት አስፈላጊ ነው። ሶስተኛውና አሁን የምንዘረዝረው ደግሞ ትምህርቱ የኢየሱስን ትምህርት ሳታምን አምኜዋለሁ ማለት በፍጹም አትችልም። ኢየሱስ ያስተማረን ማመን አለብን። ኢየሱስ ካስተማራቸው ትምህርቶች ውስጥ ለምሳሌ አንዱ ምንድን ነው? ያመነ የተጠመቀ ይድናል፣ ያላመነ ግን ምን ይላል? ይፈርድበታል። አለቀ። ይህንን ካላመንክ አትድንም። ይህንን ማመን ደግሞ አምናለሁኝ ብቻ አይደለም። ይህ ቃል ትእዛዛዊ ነው፣ ድርጊት ይፈልጋል። ማመን እና ምን መጠመቅ ይፈልጋል። ስለዚህ በእምነት ውስጥ ሆነ ይህን ድርጊት መፈጸም አለብህ ማለት ነው። የምትጠመቀው ለድህነት ነው ብለህ አምነህ መጠመቅ አለብህ ማለት ነው። ስለዚህ አምነህ ባትጠመቅ ወይም ደግሞ አላምንበትም ብለህ ለድህነት አስፈላጊ መሆኑን ጌታ ኢየሱስ እየነገረ ለድህነት አስፈላጊ መሆኑን አላምንም ብለህ ብትጠመቅ ስቲል አላመንክም ማለት ነው በጌታ ቃል። ስለዚህ ድህነትን አታገኝም። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 3 ላይ ከውሃና ከመንፈስ ያልተወለደ እግዚአብሔር መንግስት አይወርስም አለ በግልጽ ቁጥር 5 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ የእግዚአብሔር መንግስት አይወርስም ብሎ ቃል በቃል እየተናገረ አይ ከውሃውና ከመንፈሱ ሲል ከዚህ እንዲህ ለማለት ነው ብለህ የግልን የራስን አንደርስታንዲንግ ፈጽሞ ከመጀመሪያው ክፍለ ዘመን ጀምሮ ያልነበረው ሁሉም የክርስቲያን አባቶች ከመጀመሪያው ክፍለ ዘመን ጀምሮ ያሉ ይህ ክፍል ስለ ጥምቀት እንደሆነ ነው የሚያምኑት። አንተ ዛሬ መጣ አይ ስለዛ አይደለም የሚያወራው ስለዚህ ባልጠመቅም የእግዚአብሔር መንግስት ወርሳለሁ ብትል ድህነትን አታገኝም፣ በኢየሱስ አታምንም ማለት ነው። ስለዚህ ድህነትን አታገኝም በኢየሱስ ካላመንክ ደግሞ ጌታ ኢየሱስ ክርስቶስ በሌላም ክፍል ላይ ለምሳሌ የማቴዎስ ወንጌል ምዕራፍ 28 ላይ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ያዘዝኳችሁን እንዲፈጽሙ ያስተማራችኋቸው ደቀ መዛሙርቴ አድርጓቸው አለ። የክርስቶስ የምንሆነው በመጠመቅ ነው።
የክርስቶስ የምትሆነው በመጠመቅ እንደሆነ ካላመንክ ሳታምን ብትጠመቅም ጥምቀት አይቆጠርም ማለት ነው። ስለዚህ ማመን አለብህ። ማመን ደግሞ አይደለም መጠመቅ አለብህ። የሐዋርያት ስራ ላይ በጣም በርካታ የቅዱስ ጳውሎስ መልእክታት ላይ በተደጋጋሚ የጌታ ጥምቀት የግድ አስፈላጊ እንደሆነ ተገልጿል። ስለዚህ ትምህርቱን ማመን አለብህ፣ ለድህነት እንደሆነ መጠመቅ አለብህ። መጠመቅ አለብህ ብቻ ደግሞ አይደለም የምትጠመቀው ይህ ትምህርት ባለባት ቤተክርስቲያን ውስጥ ደግሞ ሊሆን ይገባል። ምክንያቱም ለምሳሌ ሐዋርያት ለማመን መጠመቅ አለባቸው የሚለውን ትምህርት አስተምረው አንተ ከሐዋርያት ተለይተ ከሐዋርያት ወገን ባልሆነ ሰው ሌላ ቦታ ሄደህ ብትጠመቅ ጥምቀት አይቆጠርም። ልትጠመቅ የሚገባው በዚህ ምክንያቱም የምትጨመረው ወደዚህ ህብረት ነው። አስቀድሞ ወደነበረው ህብረት ስለሆነ የምትጨመረው አስቀድሞ በነበረው በራሱ የጌታ ኢየሱስ ክርስቶስ ህብረት ላይ መሆን አለበት ሄደህ የምትጨመረው ማለት ነው እንጂ ራሱ የሆነ የፈጠርከው የሆነ ህብረት ውስጥ ራስን ልጨምር በፍጹም። እዛ ውስጥ የምትጨመረው ራስን ነው። አዎ የአባልነት ነው። ብዙዎችም እንደሚሉት የአባልነት ብቻ ነው የሚሆነው። እንደዛ ከሆነ የክርስቶስ አካልነት እንዲሆን ግን በራሱ በክርስቶስ አካል የሆነችው ቤተክርስቲያን ላይ ልትጠመቅ ይገባል ማለት ነው። ስለዚህ ጥምቀት ላይ ምናልባት የተወሰነ እንዲሁ አድማጮችም ምናልባት የሚጽፉም ሀሳቡን ግልጽ እንዲሆንም የሆነ ያህል የሚፈልጉ ጥቅስ የሚፈልጉ ምናልባትም ካሉ በሚለው እና የመጀመሪያው እንግዲህ ማመን ላይ ብዙ የምንከራከር አይመስለኝም። የእምነቱ ሁኔታ የተለያየ ቢሆንም ማለት ነው። ግን ጥምቀት ሲመጣ ጥምቀትን አይቀበሉትም ወይ ደግሞ እንግዲህ ጥምቀትም ቢሆን ቅዱስ ቁርባንም ቢሆን ምንም አይነት የተለየ ጸጋ ያሰጡ ለአባልነት ነው ትእዛዝ ለመፈጸም ነው የሚል ሀሳቦች ይነሳሉ። ግን እንደሱ ነው ወይ ካልን መጽሐፉ የሚለው ግን እንደሱ አይደለም አይደል? ቅድም እንዳልከው ጌታ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት አይወርስም ብሏል ዮሐንስ 3:5 ላይ። በተደጋጋሚ ደግሞ ማርቆስ 16 ላይ 16 ላይ ያመነ የተጠመቀ ይድናል ብሏል። ስለዚህ ሰው ለመዳን ምን ያስፈልገዋል? ማመንና መጠመቅ ያስፈልገዋል አይደል? ስለዚህ ማመን መጠመቅ ግዴታ ነው ማለት ነው። ያላመነ ግን ይፈረድበታል ብለዋል። ስለዚህ ያላመነ ነው። ኦፍ ኮርስ ሰው ያላመነ ይፈረድበታል ማለት ነው። ጥምቀትን ራሱ ያላመነ ማለት ነው። ሰው መጀመሪያ ሳያምን ሊጠመቅ አይችልም። ቢጠመቅም ጥምቀቱ ቫሊድ አይደለም። ለምን? ሻወር ነው የሚሆነው አላመንም ስለሆነ። ስለዚህ ማመንና መጠመቅ የሚነጣጠሉ ነገሮች አይደሉም። ስለዚህ ያላመነም ያልጠመቀ ይፈረድበታል አይባልም። ያመነ ስለሆነ የሚጠመቀው ማለት ነው። ስለዚህ ሰው ያመነና የተጠመቀ ይድናል ብሎ ለመዳን አሁን ከመዳን አንጻር ከመዳን ፐርስፔክቲቭ ጌታ በእኩልነት ምን አለ? ያመነ እና የተጠመቀ እኩል ናቸው ማለት ነው። ስለዚህ ማመንና መጠመቅ ቤዚክ ነገር አስፈላጊ ነገር ነው። ስለዚህ ማመንና መጠመቅ ለመዳን ያስፈልጋል። ለዚያ ነው ቅዱስ ጴጥሮስም የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እነዚያን ሕዝቦች አስተምሮ ከጨረሱ በኋላ ሰዎቹ በሰሙት ቃል ልባቸው ተነካ። ከዚህ ተቀጥሎ ምን አለው? ወንድሞች ሆይ እንግዲያውስ ምን እናድርግ አሉ። ምን እናድርግ ሲሉ እያንዳንዳችሁ ንስሐ ግቡ፣ በጌታ በኢየሱስ ክርስቶስ ተጠመቁ፣ ከኃጢአታችሁ ታጠቡ፣ ወይ ደግሞ የኃጢአት ስርየትም አግኙ አሏቸው። ስለዚህ የኃጢአት ስርየትን ለማግኘት ምን ያስፈልጋል? ጥምቀት ያስፈልጋል። ልጅነት ዳግመኛ የምንወልድበት ሪቨርስ ወይ ደግሞ ሪጀነሬት የምናደርግበት ነው ጥምቀት ዮሐንስ 3 ላይ እንዳለው። ድጋሚ ደግሞ ጥምቀት ለመዳን የምናደርገው የምንፈጽመው ነው። ሶስተኛ ለኃጢአት ስርየት የምንፈጽመው ነው። ስለዚህ ኃጢአታችሁ ይሰረይላቸው ዘንድ አለ። ድጋሚ ሶስተኛ ላይ የሐዋርያት ሥራ ምዕራፍ 20 ቁጥር 16 ላይ ቅዱስ ሐናንያ ቅዱስ ጳውሎስ ምን አለው? እንግዲያስ ስለምን ትዘገያለህ? ተነሳና ስሙን የጠራ ተጠመቅ፣ ከኃጢአትህም ታጠብ አለው። ስለዚህ ከኃጢአት መታጠብ ነው ማለት ነው ጥምቀት። ከኃጢአት እንዲታጠብ ተጠመቅ አለው። ምን እንዲያገኝ? የኃጢአት ስርየት እንዲያገኝ። ጥምቀት ለኃጢአት ስርየት እንደሚያስፈልግ በመጽሐፍ በግልጽ ምን ብሏል? ተጽፏል ማለት ነው። በተጨማሪ ከጌታ ጋር አንድ የምንሆንበት የጌታ አካል የምንሆንበት ነው ጥምቀት። የቅዱስ ጳውሎስ መልእክት ሮሜ ምዕራፍ 6 ላይ እንግዲያውስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ይላል። ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም። ከክርስቶስ ጋር ደግሞ አንድ የምንሆነው በምንድን ነው? በጥምቀት ነው። ስለዚህ በጥምቀት ክርስቶስ ጋር አንድ እንሆናለን። ሰው እነሱ የመጀመሪያው ጥምቀትን ባለመቀበል ምን አደረሉ ማለት ነው? አልዳኑም። ምክንያቱስ ጥምቀትን የጌታን ትምህርት የሆነውን ጥምቀትን ምን ስለማይሉ የሐዋርያትም የጌታ ትምህርት የሆነውን ጥምቀትን ምን ስለማይሉ ማለት ነው ስለማይቀበሉ ፕሮቴስታንት ምን አሉ? አልዳኑም ብለን መናገር እንችላለን። ሁለተኛው በጌታ ቤተክርስቲያን መጠመቅ ጥምቀቱ ራሱ ይለውና እሱ ላይ ከሄድበት የተወሰነ ቅድም ያው ጀምሬው ነበረ። ያ ጥምቀት ደግሞ መሆን ያለበት በጌታ ቤተክርስቲያን ነው። በቃ የጌታ ቤተክርስቲያን ነው ተልእኮ የተሰጣት አጥምቁ የሚለው። ስለዚህ ልትጠመቅ የሚገባው በዛች ቤተክርስቲያን ነው። የማጥመቅ ስልጣን ያላት ያቺ ቤተክርስቲያን ስለሆነች ያቺ ቤተክርስቲያን ጌታ ኢየሱስ የመሰረታት ከመጀመሪያው ክፍለ ዘመን ጀምሮ እስከ ዓለም ፍጻሜ የምትቀጥል የምትኖር ናት። ስለዚህ በዚች ዘላለማዊት በሆነች በጌታ ኢየሱስ በተመሰረተች የሐዋርያት ህብረት ውስጥ ካልተጠመቅ ጥምቀት ፍጹም አይደለም ነው። ወይንም ደግሞ ያ የሚያድነው ጥምቀት አይደለም ማለት ነው። የሆነ ቦታ ላይ ሄደ የሆነ ህብረት ውስጥ አብራች ሰብሰብ ብላችሁ የምትጠመቁት ነገር ጌታ ያስተማረው ጥምቀት ሊሆን አይችልም ነው። ምክንያቱም ጌታ ኢየሱስ ቀደም እንዳልኩት አጥምቁ የሚልን ተልእኮ የሰጠው ለገዛ ለአካሉ ለቤተክርስቲያን ነው። ሰዎችም ደግሞ መጠመቅ ያለባቸው አጥምቁ ተብሎ ኃላፊነት ተሰጣቸው ያቺ የመጀመሪያው ቤተክርስቲያን ስለሆነች ያቺ የመጀመሪያው ቤተክርስቲያን
በሐዋርያዊ ሰንሰለት በመጣችሁ በዛች ህብረት ውስጥ እንጂ የምትጠመቀው የሆነ ዘመን ላይ ድንገት በጀመረ ህብረት ውስጥ ተጠምቀ እውነተኛውን ጥምቀት ተጠምቄያለሁ ማለት በፍጹም አትችልም። ስለዚህ ከዚህ አንጻር ጥምቀት በዓለም አቀፍ ደረጃ ለምሳሌ ዓለም አቀፍ ቤተክርስቲያን በ4ኛው ክፍለ ዘመን በኒቂያ ጉባኤ ላይ ጥምቀት ለኃጢአት ስርየት አስፈላጊ እንደሆነ አስተምራለች። የእምነት መግለጫ ነው። ናይሲያን ክሪድ ነው ጥምቀት ለኃጢአት ስርየት እንደሆነ ማለት ነው። አባቶች ሁሉ የመጀመሪያው ክፍለ ዘመን ክርስቲያኖች ሁሉም ማለት በሚቻል ሁኔታ ጥምቀት ለድነት የግድ አስፈላጊ እንደሆነ አስተምረዋል። ስለዚህ ስለማታምኑ እና ደግሞ ስላልተጠመቃችሁ ያንን የሚያድነውን ጥምቀትም ደግሞ ስላልተጠመቃችሁ አትድኑም ብለን እንናገራለን ማለት ነው። እንዲሁም ደግሞ ከቅዱስ ቁርባንም አንጻር እውነተኛውን የጌታ ክቡር ስጋና ቅዱስ ደም ስለማታምኑ እንዲሁም ደግሞ ስላልተቀበላችሁ ያንን የጌታ ኢየሱስን ስጋና ደም የዘላለምን ሕይወት የሚያሰጠውን በእምነት ስላልተቀበላችሁና ስለማትቀበሉ አትድኑም እንላለን ማለት ነው። ስለዚህ ቴዎሎጂክሊ እንደ ክርስቲያን ቴዎሎጂ አልዳናችሁም፣ እነዚህ ነገሮች አላረጋችሁምና በእውነተኛው የጌታ ህብረት ውስጥ የላችሁምና አልዳናችሁም ብለን እናገራለን ማለት ነው። ሰው መዳን የሚችለው በጌታ ቤተክርስቲያን ውስጥ ብቻ ነው። ድህነት ያለው በቤተክርስቲያን ውስጥ ብቻ ነው ይላል አባታችን እና ቆጵርያኖስ ነው ማነው እና ድህነት ያለው በቤተክርስቲያን ውስጥ ነው። ከቤተክርስቲያን ውጭ ድህነት የለም። ቤተክርስቲያን ማለት ጌታ ኢየሱስ ክርስቶስ አካሉ ናት። ቅዱስ ጳውሎስ በግልጽ ነግሮናል ቆላሴስ ላይ። እርሱም የአካሉ ማለትም የቤተክርስቲያን ራስ ነው። ስለዚህ ቤተክርስቲያን አካሉ ናት። ከአካሉ ውጭ ድነት የለም ነው። ከቤተክርስቲያን ውጭ ድነት የለም ማለት ያቺን አካሉን ፈልገህ የማግኘት ኃላፊነት አለብህ። ያቺን አካሉን ሳታገኝ ዝም ብለህ የሆነ ህብረት ውስጥ ስለተሰበሰብ ድነትን አታገኝ። ያቺ የጌታ ቤተክርስቲያን ወይንም የጌታ አካል ከመጀመሪያው ክፍለ ዘመን ጀምሮ የነበረች ናት። ስለዚህ ከመጀመሪያው ክፍለ ዘመን ጀምሮ የነበረው የትኛው ቤተክርስቲያን ነው የሚለውን ማወቅና እዛ ህብረት ውስጥ መጨመር አለብህ። እናንተ ግን አልተጨመራችሁም ብለን ስለምናምን አልዳናችሁም ብለን እንናገራለን ማለት ነው። ቅዱስ ጳውሎስ አንዱ ማስረጃ ነውና የሐዋርያት ሥራ ምዕራፍ 9 ላይ ቅዱስ ጳውሎስ በደማስቆ መንገድ ላይ ክርስቲያኖችን ለማሳደድ ደብዳቤ ይዞ በወጣበት ጊዜ ጌታ ኢየሱስ ክርስቶስ በመንገድ ላይ አግኝቶታል እና ጌታ ኢየሱስ ክርስቶስ አግኝቶት ስለምን ታሳደኛለህ? የሚያሳድድ አንተ ማነህ ብሎ ጠይቆታል። ከዚያ እሱ የናዝሬቱ ኢየሱስ ክርስቶስ እንደሆነ ነገረው አይደል? ተገናኘው። ቅዱስ ጳውሎስ እንዲያውም እንግዲህ አይኑ እንደታወረ ይነግረናል መጽሐፍ። ይሄ ሁሉ ሆኖ ቅዱስ ጳውሎስን በቀጥታ ያገኘው ባይዘው ራሱንም ሐዋርያ ብሎ እንዲጠራ የሚያደርገው ቅዱስ ጳውሎስ ከማንም አልተማረም ከጌታ ስለተማረ ማለት ነው። እና ቅዱስ ጳውሎስን አግኝቶት ጌታ ኢየሱስ ክርስቶስ ራሱን ያገኘው ራሱ ነው ወደዚህ ጥሪ ያመጣው። ቅዱስ ጳውሎስ በጌታ አምኗል። ማለትም ይሄ የናዝሬቱ ኢየሱስ እንደሆነ እርሱ ጌታ እንደሆነ አምኗል። እንግዲህ ቅዱስ ጳውሎስን ከዚህ በኋላ መንፈስ ቅዱስን ሞልቼብሃለሁ እንድትጠመቅም አድርጌያለሁ በቃሌ አዝዣለሁ አላለው። ምን አለው? ወደ ቤተ ክርስቲያን ላከው አይደል? ሐናንያ የሚባል ደቀ መዝሙር አለ፣ ልታደርገው የሚገባን ይነግራል፣ ወደሱ ይሄዳል። አየህ፣ አሁን አንድ ሰው ስለ ጌታ መስክረለት ወይም ነግረኸው አምኛለሁ ጌታ ኢየሱስ ክርስቶስን ቢል ወደ ቤተ ክርስቲያን ሂድ ነው የምትለው ማለት ነው። ብድግ ብለህ ብታጠምቀው ብድግ ብሎ ወንዙስ ቢደፈቅ ቢገባ ሻወር ይሆናል እንጂ ጥምቀት ሊሆን ግን አይችልም። ወደ ክርስቶስ ኢየሱስ ወይ ደግሞ ወደ ጌታ ቤተክርስቲያንም ሊጨመር አይችልም። ስለዚህ ወደ ጌታ ቤተክርስቲያን መጨመር ግዴታ ነው እንጂ አማራጭ ወይም የሆነ እንትን አይደለም፣ ግዴታ ነው። ለዚያ ነው ጳውሎስን በቃ ሂድ ከዚህ በኋላ ሐዋርያ አድርጌሃለሁ አላለው። ሂድ፣ ሐናንያ የሚባል ሰው አለ፣ ቤተክርስቲያን አለች የሚባል ደቀ መዝሙር አለ፣ እርሱ ልታደርገው የሚገባህን ነገር ምን ይልሃል? ይነግርሃል አለ። ስለዚህ ወደ ጌታ ቤተክርስቲያን ወደ እውነተኛቱ ቤተክርስቲያን ካልመጣ ካልገባ አንድ ሰው በኢየሱስ አምኛለሁ ስላለ ብቻ ምን አይደለም። ስለዚህ እዚህ ሰንሰለት ውስጥ መግባት፣ እዚህ ሐዋርያ ቅብብሎሽ ውስጥ መግባት፣ እቺ ከመጀመሪያ ጀምራ ከጌታ ከኢየሱስ ክርስቶስ ጀምራ የመጣችውን ቤተክርስቲያን ውስጥ መምጣትና ጥምቀትን እንኳን ቢቀበል ሰው እምነትንም ቢቀበል ሰው በዚያች ቤተክርስቲያን ካልሆነ ግን ከዛ ቤተክርስቲያን ያለው ውጪ ምናለ ማለት ነው መዳን ሊኖር አይችልም። ስለዚህ አልዳናችሁም ብለን መደምደም። ከዚሁ ጋር በተያያዘ ጠቅለል ያለ ማጠቃለያ እንስተና እንጨርሰውና አሁን ይህንን ሁሉ ስንናገር ምናልባት አሁን ፕሮቴስታንቶች የሚሰሙ ቢሆን ኖሮ የሚጠብቁት የነበረ ብዬ ማስበውን ነገር ልንገር። አሁን የሚጠብቁት አልዳኑም ብለን የምናስበው ማርያምን አማላጅና ብለው ስለማያምኑ ለቅዱሳን ስለማይሰግዱ ቅዱሳንን ስለማያከብሩ አልዳናችሁም ብለን የምንል ነው የሚመስላቸው እና እነዚህን ሁሉ ስላላደረጋቸው አይደለም። አይታችኋል። አልዳናችሁም ብለን የምናምነው የጌታ ኢየሱስን ትምህርት በትክክልም ስላልተቀበላችሁና ስለማተገብሩ ነው። እነዚህን አለማድረጋችሁ ከዛ በኋላ የመጣ ነገር ነው። ለጌታ ኢየሱስ ያልተገዛ ሰው ቅዱሳንን ሊያከብር ይችላል ብዬ አላምንም። ስለዚህ ለጌታ ኢየሱስ ለቃሉ መገዛት አለብህ። ስለ ጥምቀት ለተናገረው፣ ስለ ቁርባን ለተናገረው ትምህርቱ ሳትገዛ ቅዱሳን እንታከብር ሲጀምር ማንም አይጠብቅም። ሌላኛው ደግሞ የስህተት ትምህርቶች ናቸው። የስህተት ትምህርት ከድነት የሚያወጣ ነው፣ የሚያጠፋ ነው።
ይህንን በግልጽ ይናገራል መጽሐፍ ቅዱስ፣ ምንፍቅና የሚያጠፋ እንደሆነ ማለት ነው። የስህተት ትምህርቶችን ስለምታምኑ እምነት ብቻ የሚል መጽሐፍ ቅዱሳዊ ያልሆነ ትምህርት፣ መጽሐፍ ቅዱስ ብቻ የሚል የመጽሐፍ ቅዱሳዊ ያልሆነ ትምህርት፣ ጸጋ ብቻ የሚል መጽሐፍ ቅዱሳዊ ያልሆነ ትምህርት፣ ክብር ለእግዚአብሔር ብቻ የሚል መጽሐፍ ቅዱሳዊ ያልሆነ ትምህርት፣ አንዱ ደግሞ ምንድን ነው ኢየሱስ ብቻ ነው ኢየሱስ ብቻ የሚል መጽሐፍ ቅዱሳዊ ያልሆነ ትምህርት ስለምታምኑ ተሳስታችኋል፣ ድህነትን አታገኙም። እኚህ የስህተት ትምህርት መጽሐፍ ቅዱስ ላይ ቃል በቃልም እንዲሁም ደግሞ ሀሳቦቻችሁ ሲብራሩ ደግሞ ሀሳቦቹም ጭምር የሌሉበት ነገር ነው መጽሐፍ ቅዱስ ላይ። ስለዚህ የስህተት ትምህርት ግን እናንተ ጋር አለ፣ እናንተ ታምኑበታላችሁ። ስለዚህ የስህተት ትምህርት ደግሞ ስለማያድን አትድኑም ብለን እናምናለን ማለት ነው። ምናልባት እነዚህ 5 ነጥቦች ላይ ደግሞ ሌላ ጊዜ እግዚአብሔር ሲፈቅድ እንመጣባቸዋለን፣ በሰፊው እናብራራለን። በዚህ ምክንያት ነው አትድኑም የምንለው ማለት ነው። እግዚአብሔር ይስጥልን። ምናልባት በጣም መሰረታዊ ሀሳብ ነው መጨረሻ ላይ ያነሳው። እንግዲህ ትዝም አላለንም አሁን አይደል? ለምሳሌ ማርያም አማላጅ ናት አትሉም፣ ስለዚህ አትድኑም የሚል አስተሳሰብ አስተምሮም የለም። ብድግ ብለን ባይዞ ብዙ አማልክትም ስለምታመልኩም አንድ ናቸው፣ እነሱም አንናገርም። ግን የተነጣጠልንበት የተለያየን ቦታ ወይ ደግሞ አትድኑም ብለን የምንላችሁ በራሱ በጌታ በኢየሱስ ክርስቶስ ትምህርትና ጌታ ኢየሱስ ክርስቶስ በሰራቸው ስራዎች ስለማታምኑ በተጻፉ ትምህርቶች ስለማታምኑና መጽሐፍ ቅዱስን በገዛ ፈቃዳችሁ ስለምታጣምሙት በገዛ ፈቃዳችሁ ስለምትረዱት አትድኑም ብለን እንላለን። ግን አትድኑም ስንል የጥላቻ አትድኑም እያልን ሳይሆን በፍቅር ሁላችሁ ወደዚህ ወደ ጌታ ቤተክርስቲያን መጣችሁ ብትድኑ፣ ድነትን ብትቀበሉ፣ የዘላለም ሕይወትን ብትቀበሉ፣ ከዘላለም የጌታ ሐሳብ ጋር ብትስማሙ እጅግ ደስ ይለናል። ስለነበረን ቆይታ አምላካችን እግዚአብሔር ስሙ ይክበር ይመስገን። ሁላችሁም ይህንን የዩቲዩብ ቻናል ሼር፣ ሰብስክራይብ፣ ላይክ በማድረግ ለብዙዎች እንዲደርስ አድርጉ። በሌላ መርሃ ግብር እንገናኛለን። እስከዚያው ድረስ ሰላም ሰንብቱ።